የፈራሁት አልቀረም የቃሉ ፑቲክስ አይዲያ ተሰረቀ የተሰረቀውም ደግሞ በፈረንጅ ነው ዳስታን አሁን ኦሬዲ ተረስቷል 10 ሚሊዮን ብር ካልሰጣችሁ ወይም ደግሞ በአካውንት ላይ 10 ሚሊዮን ብር ካላስገባችሁ ወይ ፍንክቻለልም ነው ያለው ሄዶ ማርሻል አርት ሰላም ጋይስ እንዴናችሁ ዛሬ እንግዲህ በጣም ሰሞኑ በሶሻል ሚዲያ ላይ አጨቃጫቂና አነጋጋሪ የሆኑ ነገሮችን ሁለት ነገር ይዤላችሁ መጥቻለሁ አንደኛ ቃሉ ፑቲክን የሚመለከት ነው ሁለተኛ ቪዲዮ ደግሞ ሄዶ ማርሻል አርት ውዝግብን እንመለከታለን ማለት ነው አቱን ስለምትቆዩ እጅግ አድርጌ አመሰግናለሁ ዩቲዩብ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ከወዲሁ ጠይቃችኋለሁ ከዛ ወደ መጀመሪያው ጉዳይ ሄዳለሁ ቃሉ ፑቲክን በተመለከተ እንግዲህ ኮንቴንቱ እየተሰረቀበት ወይ የተወሰደበት ነው እየተባለ ነው እናም ሰሞኑ መነጋገሪያ ከሆኑ ሶሻል ሚዲያ ላይ በጣም ደግሞ ዓለም አቀፍ የሚዲያ ሽፋን ካገኙ ነገሮች አንዱ የቃሉ ፑቲክ ጉዳይ ነው እና ይህ ኮንቴንቱ እየተሰረቀበት ነው ብሎ በጣም በርካታ ሰዎች እየጮሁ ይገኛሉ ከሚጮሁ መካከል ደግሞ አንዱ ምን ነኝ እና አንዳንድ ቪዲዮዎችን እስኪ ሰምተን እንመለስ የፈራሁት አልቀረም የቃሉ ፑቲክስ አይዲያ ተሰረቀ የተሰረቀውም ደግሞ በፈረንጅ ነው ቆይ ላሳያችሁ ሚቀኛ የሆነ ፈረንጅ አይደለም ይህ ሰውዬ 1 ሚሊዮን ፎሎወር ነው ቲክቶክ ላይ ያለው you can imagine ውጪ ሀገር ነው ያለው በጣም የተሻሻሉ እቃዎችን ነው መጠቀም የሚችለው ቃሉ ፑቲክስ መጠቀም ከሚችለው በላይ ሁላችንም እንደምናውቀው በወዳደቀ ነገር ነው ቃሉ ፑቲክስ የሚጠቀመው ማለት ነው ስለዚህ ይህ ሰውዬ የሱን አውትሻይን ማድረግ ይችላል በጣም ብዙ ኦፖርቹኒቲዎች ያሉት ሰውዬ ነው ውጪ ሀገር በመሆኑ ብቻ ማለት ነው እና ከዚህ ውስጥ ምን አየው ይመስላችሁ የቃሉ ፑቲክስ ዝምታ በጣም ብዙ ነገሮችን እያበላሸበት ይመስለኛል ቃሉ ፑቲክስ ኢንስታግራም እራሱ ጽፎለታል አናግረኝ ብሎታል ዴም ላይ አውርተው ሊሆን ይችላል ኮሜንት ላይ ግን ምንም አይነት ሪስፖንስ አልሰጠም ያን አለማድረጉ ግን የሱን መንገድ በጣም ብዙ ሰዎች ሊሻሙ ነው የሚበዙት እኔ ይሄንን መልእክት ማስተላለፍ መፈልገው ቀጥታ ላንተ ነው ወተ ኦፊሻሊ ከዚህ ድርጅት ጋር ተዋውያለሁ ከአገሊ ጋር እንደዚህ ብያለሁ ኢቭን ውስጥ ለውስጥ እንኳን ብትሰራ ማለት ነው ውጪ ላይ ምንም ባታደርግ ለራሱ ወተ ኦፊሻሊ መናገር ያለብህ ነገር አለ ምክንያቱም ዝም ይያልክ በመጣቁር አሁን በጣም ብዙ ዜና ተሰርቶበታል በአፍሪካ ሚዲያዎች ላይ በጣም ብዙ ዜና ተሰርቶበታል ኢንስታግራም አናግሮት ዝም ብሏል የሚል ማለት ነው ለዛ ነው እነዚህም ሰዎች አይዲያውን እየሰረቁት ያሉት ሌላው ደግሞ ማናጀር ቢኖረው የመክሰስም ምንም ማለትም መብት አለው ምክንያቱም ይሄ ሰውዬ ሊትራሊ እሱ የተጠቀመው ሙዚቃ ነው ለራሱ የተጠቀመው ማለት ነው ከሙዚቃው አልቀረ ከስታይሉ አልቀረ ኤቭሪቲንግ ነው የሱን የወሰደው እና አሁን ከሱ ስታይል በመነሳት በጣም የተሻለና የሚያማምር ዲዛይኖችን መስራት ይችላሉ which means የሱን ኦፖርቹኒቲ በግማሽ ነው የሚወስድበት እና አሁን እንዳለክ አሁን እንደተወደድክ አሁን እንደተፈለክ በዚቹ አጋጣሚ እግዚአብሔር ባመቻቸልህ አጋጣሚ ተጠቀምበት ነው የኔ ምክር ቃሉ ፑቲክ ምንድነው ያደረገው በአሁኑ ሰዓት እንግዲህ በሶሻል ሚዲያ ላይ በርካታ ሚሊዮን ተከታይ ያላቸው በርካታ ገጾች ስለ ቃሉ ፑቲክ መረጃ እየጠየቁ ይገኛሉ ለአብነት ያህል ከላይ የምትመለከቷቸው እነዚህ ሁለት ገጾች እንግዲህ ከኢንስታግራም ሰሞኑን ቃሉ ፑቲክ በይፋ የአብረን እንስራ ጥያቄ ቀርቦለት ነበረም ነገር ግን እስካሁን ድረስ ቃሉ ፑቲክ ሪስፖንድ አላረገም ማለትም ለኢንስታግራም ምላሽ አልሰጥም በማለት ከላይ የምትመለከቷቸው መልእክቶች አጋርተዋል እናም ቃሉ ፑቲክ በተቻለ አቅም የመጣላቸውን እድሎች ቢጠቀም መልካም ነው ማለት ሐሳባቸውንም አክለው ገልጸዋል እስኪ አንዴ ሰውዬም ደግሞ የሚሰራቸውን ቪዲዮዎች ተመልክተን እንመለስ ጋይስ ጋይስ ይኸውላችሁ አንድ ነገር ልንገራችሁ እዚህ ሶሻል ሚዲያ ላይ ተነስቶ የማይረሳ ነገር የለም ሁሉም ነገር ይረሳል ያልፋል በቃ የሆነ በጣም መነጋገሪያ የሆነ ነገር በጣም ነው የሚያልፈው ማለት ስለዚህ ይሄ ልጅ እድሉን መጠቀም አለበት ብዬ አስባለሁ እና ብዙ ሰዎች ዲም መታረግ እንዳታናግራቸው ምናምን የሚል ሰው አለ እና እነዚህ ሰዎች ዛሬ እንዳሽቃበጥን አይደለም በጣም ብዙ የሚታሽቃብጡ ሰዎች አላችሁ ሶ ልጁ ያገኘውን እድል ተጠቅሞ እንዲያልፍለት እንፈልጋለን እኛ እንደ ሀገር ማለት ነው በነገራችን ላይ ቃሉ ፑቲክ የሚሰራቸው ነገሮች በጣም ያምራሉ ከዚህ ሰውዬ ጋር ኮምፔር ስናደርገው ማለት ነው የበለጠ በጣም እኔ አሁን አይኔን እንደግሌ እየሳበኝ ያለው የቃሉ ፑቲክ ስራ ነው ሰውዬ ላይ ያላመረበትም ማለት ደግሞ ሌላኛው ከዚህ የተሻለ ነገር ይዞ የሚመጣ ሰው አይኖርም ማለት አይደለም ስለዚህ ቃሉ ፑቲክ የመጣለትን እድል መጠቀም አለበት ብሎ ከሚያስቡ ሰዎች መካከል አንዱ ነኝ ስለዚህ ይሄን ቪዲዮ ሼር አድርጉለት እና ሌሎቻችሁ የሚከሩት እድሉን እንድትጠቀም እንፈልጋለን ሶ እድሉን ተጠቀምበት እና እለፍበት ምክንያቱም ምን መሰላችሁ አሁን ሰሞኑ ዳስታል የሚለው ሙዚቃ እንግዲህ የቴዲ አፍሮ ሙዚቃ በጣም መነጋገሪያ ነበር አልበሙ ራሱ ለ8 ዓመት የተለፋበት ተብሎ ሲወራ ነበር
ስለዚህ ዳስጣን በጣም ህዝቡን ከላይ እስከ ታች አነጋግሮት ነበር። ግን ሰሞኑ በተዘጋጀው በንቃተ ህሊናና በጆኒ ጁሌንት ምክንያት አሁን ኦልሬዲ ተረስቷል። በቃ ተረሳ። ዳስጣን የሚል አሁን የሚዘፍን ሰው ቲክቶክ ላይም እየታየ አይደለም። ስለዚህ ዳስጣን እንደተረሳው ሁሉ የካሊቡት ጉዳይም ይረሳል ማለት ነው። እዚህ ሶሻል ሚዲያ ላይ ተነስቶ የማይጠፋ ነገር የለም። ስለዚህ እድሉን መጠቀም አለበት ማለት ነው። ዳስጣንን የነ ጆኒ እና የንቃተ ህሊና ጉዳይ አስረሳችሁ ሰው። አሁን ንቃተ ህሊናን ራሱ ረስቶታል ሰዎቹ። ስለዚህ ይሄ ልጅ እባካችሁን እድሉን እንዲጠቀም የሚከሩት አገፋፉት። ይሄን ነው የሚለው። ይሄን ካልኩ በኋላ እንግዲህ ቀጣዩ ሰሞኑ ትኩሳት የነበረው ነገር አሁን ሶሻል ሚዲያ ላይ ስቲል ነው ያለው ነገር ምንድን ነው? ጆኒ ንቃተ ህሊናን ካሸነፈ በኋላ ያቀረበለት ኮል አውት አለ። ያ ሴዶን መግጠም ይፈልጋለሁ ብሎ ተናግሯል። ይህን ከተናገረ በኋላ ደግሞ ሴዶ መልስ ሰጥቷል። የሰጠውን መልስ እስኪ አዳምጠን እንመለስ። ሰውየው እኔ በነገራችን ላይ ሴዶ ማሻረር እኔ ግጥሚያ ያደርጋል ብዬ እኔ በግሌ አልጠብቅም፣ ኤክስፔክት አላረግም። እቺ እንቁራሪት እኔን ጠራች አይደል? ለማንኛውም እኔ ማለት ነው ይሄ ልጅ አይመጥነኝም፣ ግን ለኢትዮጵያ ህዝብ ብዬ ለህዝቡ ብዬ ተዘጋጅ። የሚያዘጋጀውም አካል በደንብ ተዘጋጁበት፣ በፕሮፌሽናል ወይ ማለት ነው አለውልህ። እኔ አንተ ከ5 ሰከንድ በላይ ከኔ ጋር ከቆየህ ጆኒ ተብዬ ወይም እንቁራሪቷ ማለት ነው ከ5 ሰከንድ በላይ እኔ ጋር ከቆየ በቃ እኔ ልዋረድ። ስለዚህ ተዘጋጅ፣ ለማንኛውም ተዘጋጅ። እኔ አሁን ሰሞኑ በቅርቡ የእንግሊዝ ፋይት አለኝ። ከዛ በኋላ ራስን አዘጋጅ፣ እረፍት አድርግ። ያለ ጊዜ ወይ 2 ወር ወይ 3 ወር ነው እዚህ ምድር ላይ ማለት ነው። በ5 ሰከንድ ውስጥ ጨርሳለሁ። ተዘጋጅ። ይዶን ነው የሚያጥው ለህዝቡ ብዬ ነው እንደማትችል ለማሳየት ማለት ነው። አንተ እንደማትችል የማይችል ሰው አሸነፍኩ ብለህ እሪ ከረዩ ማርሻል አርት ምናምን እያልሽ ስለሆነ ስለ ማርሻል አርት ምንም ሙቀት ስለሌለ ተዘጋጅ፣ ሬዲ ሁን። አዘጋጆችም ተዘጋጁ፣ በደንብ በከባዱ ተዘጋጅ። አበሻ በከባዱ ማለት ነው እኔ ጋር እና ይህንን ኮላውቱን ተቀብያለሁ ሌትስ ጎ ካለ በኋላ ደግሞ ጌች የተናገረውን ነገር እንስማ እስኪ። የ5 ሚሊዮን ብር ፋይት እንዳዘጋጀ ጌች ተናግሯል። ከራሱ አንደበት የተወሰነ ነገር ላሰማችሁና ወደ ቀጣዩ ቪዲዮ ይላል። ሁለተኛው የኤምኤምኤ ጨዋታ በሴዶና በጆኒ ይካሄዳል። ለዚህም 5 ሚሊዮን ብር ኦፈር እንሰጣቸዋለን ማለት ነው። 5 ሚሊዮን ነው ጋይስ። ያሸነፈ 4 ሚሊዮን ብር ይወስዳል፣ የተሸነፈ 1 ሚሊዮን ብር ይወስዳል። ሴዶ ይህን ነገር ተቀብሏል። ስለዚህ ሴዶ ይገጥማል። ከዛ በኋላ ደግሞ ሴዶ የሰጠውን መልስ ተመልከቱ። ደግሞ በቃ ብቻ ሴዶ በዚህም ሆነ በዛ ምክንያት ፈጥሮ ፋይት ማድረግ አይፈልግም። የማይፈልግ ይመስለኛል ይህንን ሀሳብ ያነሳው ማለት ነው። ውድድሩን ለሌላ ሰው ሙስሊም ነው ሴዶ ሙስሊም ነው ብላችሁ ለሌላ ሰው አሳልፋችሁ ልትሰጡ ስፖርት ውድድር ማርሻል አርት ከሃይማኖት ጋር ታገናኛላችሁ? ከሃይማኖት ከዘር ታገናኛለህ? እኔ እኮ ዋጋዬ ይኸውላችሁ 5 ሚሊዮን እኮ ለኔ ዋጋ ይኸውላችሁ ለህዝቡ ብዬ ህዝቡ ይደሰት ማርሻል አርት ይደግ ብዬ ነው እንጂ በ5 ሚሊዮን ብር የተስማማሁት የኔ ዋጋ 100 ሚሊዮን 150 ሚሊዮን ነው። የኔ ሴዶ ውድድር ያደርጋል ቢባል ሙሉ የኢትዮጵያ ህዝብ ነው የሚመጣው የነበረው አዳራሽ ቢገኝ ነው። ግን እኔ አሁን ምን እንዳሰብኩ ታውቃለህ? እኔ የውድድሩ ነው የ5 ሚሊዮን የውድድሩ ነው አይደል? ያሸነፈው የሚያገኝ ነው፣ የተሸነፈና ያሸነፈ። እኔ ግን ለራሴ ጥሬ 10 ሚሊዮን ብር እፈልጋለሁ። በዚህ ዲል የምናደርግ ከሆነ የምንስማማ ከሆነ ቀጥታ ወደ አካውንት የሚገባ ማለት ነው። በነገራችን ላይ ሴዶ ተዘጋጅ። ካሸነፍክ 4 ሚሊዮን ብር ያው ኖ ራይድ አትንቀሳቀስም ማለት ነው። ከዛ ደግሞ ስፖንሰር ምናምን ይኖርሃል፣ ብር ትሰራለህ። ያንን አንተ ብቻ አይደለም ፋይት የሚሆነው ባይ ዘ ወይ will be እንትን ቦክሲንግ ፋይት ይኖራል፣ ሞይታ ይኖራል። የነሱ ገና ገንዘብ አለ። 10-15 ሚሊዮን ብር ልናወጣ ነው ማለት ነው። ገንዘብ ለኔ ብዙ ያስፈልገኛል እያልን ነው። ማን ያለው? ህዝቡም እኔም 10 ሚሊዮን ብር ካልሰጣችሁ ወይም ደግሞ በአካውንት ላይ ጥሬ 10 ሚሊዮን ብር ካላስገባችሁ አልነቃነቅም ወይ ፍንክቻ አልልም ነው እያለ ያለው ሴዶ ማርሻል አርት ማለት ነው። ስለዚህ በዚህ ሀሳብ ላይ ምን ትላላችሁ? እኔ ሴዶ ማርሻል አርት በመቼም ቢሆን ፋይት ያደርጋል ብዬ አልጠብቅም። ምክንያቱም ከዚህ በፊትም በጣም ብዙ ፋይቶችን የተለያዩ አይነት ምክንያቶችን ብር ለምሳሌ አሁን ከዚህ በፊት 1 ሚሊዮን 2 ሚሊዮን ብር ነበር የሚጠይቅ የነበረው ማለት ነው። አሁን ላይ ተሸጋግሮ 5 ሚሊዮን ሲሰጡት 10 ሚሊዮን ብር እንደውም ለ100 ሺህ ብር ቻሌንጅ ነበር። ያ የ1 ሚሊዮኑም ቀርቶ ለ100 ሺህ ብር ቻሌንጅ ነበር። ንቃተ ህሊና
ከቦንጋ እስከ አዲስ አበባ ድረስ መጥቶ ፋይት ያደረገው ማለት ነው። እሱ እዛው ጀሞ ላይ ያለ ማለት። ስለዚህ ከዚህ አንፃር ስናይ ምንም ቢሸነፉ እንኳን ንቃተ ህሊና እንደውም ልናደንቀው ነው የሚገባው ማለት ነው። ቢሸነፉ እንኳን ማለት ነው። ያው አንድ ሜዳ ላይ መሸነፍ ማሸነፍ ያለ ነው። ባለፈው ቪዲዮም እንዳልኳችሁ ህዝቡን ያስቆጣው ጨዋታው ማለቁ እንጂ ያው መሸነፉ አይደለም። ወይም ደግሞ የተፎከረበትን ያክል ሴዶ ፋይት የሚያደርግ ይመስላችኋል? እናንተ ሀሳባችሁን ኮሜንት ላይ አስፍሩ። ገዝሽ ቴኳንዶ ዩቲዩብ ቻናል ላይ የተለያዩ አክሽን ፊልሞችን እንጭናለን። አንዳንድ ቭሎጎችን አሳያችኋለሁ፣ ላይፍ ስታይሎችን፣ አንዳንድ ነገሮችን እናንተ የሚያስተምርና የሚያዝናና ነገር አሳያችኋለሁ ማለት ነው። ምክንያቱም ማርሻል አርት ላይ ብቻ ስንሆን በጉዳት በተለያዩ ምክንያት ከሚዲያ እየራቁ ስለሆነ ይህንን እንደ ተጨማሪ ኮንቴንት ከዚህ በኋላ በእንደዚህ አይነት ጉዳዮች ላይ በወቅታዊ አይነት ጉዳዮች ላይ የምንወያይ ይሆናል። ይህንን ቻናል ሰብስክራይብ በማድረግ እንድታበረታቱኝ ከወዲህ እያሳሰብኩኝ ወዳችኋለሁ። መልካም ጊዜ